ማንነት ጥያቄ በጣም ከባድ ነው። አይጠየቅም አይባልም፣ ይጠየቃል። ሁላችንም ጠይቀን ያለፍነው ነገር ነው። ማንኛውም ሰው መጠየቅ ያለበት ትክክለኛ ጥያቄ ነው። ነገር ግን መሆንንና ማንን መሆን እንዳለብንና እንዴት መኖር እንዳለብን ካልተረዳን ብዙ ጊዜ ፌል እናደርጋለን። ዛሬ ባለንበት ዓለም ውስጥ ቲኔጀር ወይም ታዳጊ ወጣቶች ለማደግ በጣም ቻሌንጅ የሚያደርጋቸው ጊዜ ነው። ምን መሆን እንዳለባቸው፣ ማንን መሆን እንዳለባቸው፣ እንዴት መኖር እንዳለባቸው ከብዙ አቅጣጫ ብዙ አይነት ድምፅ እየሰሙ ህይወታቸውን ዲፕሬሽን ውስጥና የብቸኝነት ህይወት ውስጥ እየከተቱ የሚገኙበት ሰዓት አሁን ነው። ስለዚህ ከተለያየ ቦታ የሚመጣባቸውን ያንን ነገር እየተቀበሉ ከራሳቸው ማንነት ውጪ እንዲኖሩና እችን ዓለም መስለው እንዲንቀሳቀሱ የሚያስገድዳቸውና ያንንም እንዲሆኑ የሚያመቻችላቸው ብዙ ነገሮች አሉ። ደግሞ እንደ ክርስቲያን ደግሞ ታዳጊ ወጣቶች ሆነው መኖር እንዴት እንደሚገባቸውና እነሱ ማን እንደሆኑ ምን መሆን እንዳለባቸውና እንዴት መኖር እንዳለባቸው የሚጠይቁት ጥያቄ መጽሐፍ ቅዱሳዊ የሆነ መልስ በእግዚአብሔር ቃል ውስጥ እናገኛለን። ዛሬ በዚህ ቪዲዮ ላይ ይህንን ሀሳብ በተወሰነ መልኩ አብራራላችኋለሁ። እናንተም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ሼር በማድረግ ላይክ በማድረግ ጀምሩት። ቪዲዮውን ደግሞ እስከ መጨረሻ ድረስ ተከታተሉ፣ ምክንያቱም ይህ ቪዲዮ ብዙዎችን የሚጠቅም ስለሆነ ነው። ስለዚህ መጽሐፍ ቅዱስ የሚያስተምረን፣ መጽሐፍ ቅዱስ የሚነግረን በዚህ እድሜ ክልል ውስጥ የምንገኝ ታዳጊዎች፣ ቲኔጀሮች፣ ተመሳሳይ በቲኔጀር እና በወጣት መካከል ያላችሁ እድሜ አስራዎች ውስጥ ያላችሁት ይህንን መልእክት በደንብ እንድታዳምጡት ጠይቃችኋለሁ። 7 የሆኑ ፖይንቶች ነው ማነሳላችሁ። እነዚህ ነገሮች እኛ ልናደርጋቸውና ልናያቸው የሚገቡን ልናስተካክላቸው የሚገቡን ነገሮችና እኛ ከእግዚአብሔር ጋር ያለንን አካሄድና ከእግዚአብሔር ጋር የምንኖረውን ኑሮ የሚያስተካክሉልን ነገሮች ናቸው። ተሽለን የምንገኝባቸው ነገሮች እንደሆኑ አሳያቸዋለሁ። ስለዚህ እንደ ክርስቲያን ሆነን ደግሞ የሚመጡብን ብዙ ቻሌንጆች አሉ። ክርስቲያን ሆነን ያለን ሰዎች አለን። ደግሞ በክርስትና ማዕቀፍ ውስጥ ወይ በክርስትና ህይወት ውስጥ የሌሉ ደግሞ ብዙ ቲኔጀሮች አሉ። ያው ተመሳሳይ ሁኔታ ይገጥመናል። ምክንያቱም የምንኖርባት ዓለም አንድ አይነት ዓለም ውስጥ ስለምንገኝ ማለት ነው። የተለየች ዓለም ውስጥ አይደለም የምንኖረው፣ ተመሳሳይ ዓለም ውስጥ ነው የምንኖረው። እነሱን ቻሌንጅ ያደረጋቸው እኛንም ቻሌንጅ ያደርገናል። እነሱ ያጋጠማቸው የህይወት መንገድ እኛንም ያጋጥመናል። ነገር ግን ከዛኛው ዓለም ከምትሰጠንን ዓለም ከምታመጣልን ነገር የተለየን ሆነን የምንንቀሳቀሰው የእግዚአብሔር ቃል እንደሚነግረንና የእግዚአብሔር ቃል እንደሚያዘን አይነት ነገር ስንካፈል ነው የተለየን መሆን የምንችለው፣ አሸናፊ መሆን የምንችለው ከዛ የተነሳ ነው። ነገር ግን ማንኛውም የምንካፈለው ማንኛውም የምንጋራውና የምንወስደው ከተመሳሳይ ዓለም ውስጥ ነው። አመንም አላመንም ተመሳሳይ ነገር ውስጥ የምንገኝ ሰዎች ልንኖር። ስለዚህ ዛሬ እግዚአብሔር ለእኛ ህይወት ያዘጋጀልን ሊያስተምረን የፈለገው ነገር ምንድን ነው? የመጀመሪያው ነገር ብዙዎቻችን ክርስቲያን ሆነን ወይም ደግሞ ክርስቲያንም ባንሆን ይህንን ቪዲዮ የምትመለከቱት ክርስቲያንም ብትሆኑም ባትሆኑ የሚያጋጥመን አንድ ነገር አለ። የማንነት ጥያቄ ነው። የማንነት ጥያቄ ምንድን ነው? እኔ ማን ነኝ? ከየት ነው የመጣሁት? ምንድን ነው የምሆነው? የላይፍ ትርጉሙ ምንድን ነው? በዚህ ምድር ላይ ስኖር ምንድን ነው ፐርፐዜ? በጣም አጣብቂኝና ግራ የሚያጋባው ሰዓት አሁን ነው። ምክንያቱም በዚች እድሜ ውስጥ የተወሰነውን ነገር እንሞክራትና ሚኒንግለስ ትሆናለች። ስለዚህ ሚኒንግ ያለውን ነገር ለማግኘት ስንፈልግ ደግሞ ሚኒንግ የሚገኝበትን ስፍራ ስለማናገኘው ህይወት በጠቅላላ ትርጉም የለሽ መስላን እንተረጉማታለን። ከዛ የተነሳ ለብዙ ነገር ራሳችንን ኤክስፖዝ እናደርገዋለን። ህይወታችን ይመሰቃቀልብናል። ከቤተሰብ ጋር ያለን ግንኙነት ይመሰቃቀላል። ከጓደኞቻችን ጋር ያለው ነገር ይመሰቃቀላል። ስለዚህ ምን እንመርጣለን? ግለኝነት፣ የብቸኝነት ህይወት፣ ብቻኔ መኖር፣ ብቻዬ መሆን፣ ብቻዬ ማሰብ፣ ቤት ውስጥ ጨለማ ውስጥ የመቀመጥ የተለያዩ ዲፕሬሽን ውስጥ የሚከቱንን ነገሮች ስንለማመድ እንገኛለን እና በሆነ እንትን ውስጥ ከቨር ውስጥ ለመሸፈን እንሞክራለን። ይህ ታይም የብዙ ቲኔጀሮችን የሚያጠቃበት ሰዓት ነው። ስለዚህ የማንነት ጥያቄ የሚጀምረው ብዙ ነገሮችን ከማየት፣ ጓደኛን ከማየት፣ እንደገና ደግሞ ብዙ ታዋቂዎች ብዙ ዝነኞች ሰዎችን በመመልከትና የነሱን ህይወት ስንመለከት እኛ ያለንበት ህይወት ደግሞ ከነሱ ጋር ያለው ርቀት ስፋቱን እንመለከታለን እና የተወሰነ ነገር እንሞክራለን። እነሱን ለመሆን ስንሞክር ከነሱ ጋር ያለውን ነገር እየተካፈለን አምጥተን በህይወታችን አፕላይ እያደረግን ለመኖር ስንጥር ልንስማማ አንችልም። ምክንያቱም እነሱ ያለፉበት መንገድ ረጅም ነው። ከብዙ ኤክስፔሪየንስ እና ከብዙ የህይወት ውጣ ውረድ ነው ዛሬ ላይ የደረሱት።
የትኛውም ታዋቂ ሰውን ብትሉት፣ የትኛውም ዝነኛ ሰው ብትሉት የሆነ ርቀት ሄዶ ነው ዛሬ ላይ የደረሰው። ያንን ሰው ለመሆን የምንጥርበት፣ ያንን ሰው ለመሆን የምንታገልበት ትግል ውስጥ መሆን ስለማንችል በዛ ህይወት ውስጥ ምን እናደርጋለን? ተስፋ እንቆርጣለን። ስለዚህ ህይወታችን ምን ይሆናል? ሊሚት ያለው ህይወት ውስጥ እንገባለን። ለዛ ነው ብዙ ጊዜ ዲፕሬሽን ውስጥ የሚገቡት እንደዚህ አይነት እድሜ ክልል ውስጥ ያሉ ታዳጊዎች። ስለዚህ ማንነት ጥያቄ በጣም ከባድ ነው። አይጠየቅም አይባልም፣ ይጠየቃል። ሁላችንም ጠይቀን ያለፍነው ነገር ነው። ማንኛውም ሰው መጠየቅ ያለበት ትክክለኛ ጥያቄ ነው። ነገር ግን መሆንንና ማንን መሆን እንዳለብንና እንዴት መኖር እንዳለብን ካልተረዳን ብዙ ጊዜ ፌል እናደርጋለን። ስለዚህ ወደ ሱሶች፣ ወደማይሆኑ ልምምዶች ውስጥ እንድንገባ የሚገፋፋን ምንድን ነው? እነዚህ ጥያቄዎች በሰዓቱ ስለማይመለስልን ነው። ፋሚሊም ላይመልስልን ይችላል። ጓደኞቻችንም ላይመልሱ ይችላሉ። የምናነባቸው መጽሐፎች ላይመልሱልን ይችላሉ። ወይም ደግሞ የምንሰማቸው የምናያቸው ድምፆችና የምንመለከታቸው እነዛ ኢሜጆች ምን ያደርጉናል? ወደ አንደኛው ጽንፍ ይወስዱንና የሆነ ነገር ልንቆምና ለብዙ ነገሮች ኤክስፖዝ የምንሆንበትን ነገር ያመቻቸናል። ስለዚህ እኔ ማን ነኝ? አሁን ይህንን መልስ ልመልሳላችሁ። እኔ ማን ነኝ? እንደ ክርስቲያን ደግሞ እኔ ማን ነኝ? ማንነት የተገኘው ከምንድን ነው? የኔ ማንነት ደግሞ ከማን ጋ ነው የተገናኘው የሚለውን ነገር እንደ መጽሐፍ ቅዱስ ምላሽ ካላገኘ ህይወታችን ትርጉም የለሽ ነው የምትሆነው። ስለዚህ መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል ይላል። ስለዚህ ማንም ሕፃን ቢሆን ታዳጊ ቢሆን ጎልማሳ ቢሆን ሽማግሌ ቢሆንም በክርስቶስ ከሆነ አዲስ ፍጥረት ነው። የክርስቶስ ስትሆኑ ወደ አዲስ ፍጥረትነት ትመጣላችሁ። አሮጌ ነገራችሁ ወይም የድሮ ነገራችሁ እዛ ጋ ያበቃል። አዲስ ነው የምትሆኑት። ስለዚህ አሁን ውስጣችሁ ያለው ማንነታችሁ፣ ውስጣችሁ ያለው አሮጌ ነገራችሁ እሱ ነገር ያቆምና በክርስቶስ አዲስ የመሆንን ነገር ታገኛላችሁ። ስለዚህ ክርስቲያን ሆናችሁ ስታስቡ ተስፋ ቢሶች አይደላችሁ። ሚኒንግ የሌለው ህይወት አይደለም የምትኖሩት። ምክንያቱም እናንተ ውስጥ የገባው አዲስ ህይወት ከአዲስ ዓላማ፣ ከአዲስ ሀሳብና ከአዲስ ኑሮ ጋር አብሮ ያመጣው ፓኬጅ አለ። ስለዚህ ማንም በክርስቶስ ሲሆን አዲስ ፍጥረት ነው የሚሆነው። እኔ ማን ስትሉ አዲስ ፍጥረት እንደሆናችሁ ታስባላችሁ። ሁል ጊዜ በዚህ ዕድሜ ክልል ያላችሁ ታዳጊዎች እኔ ማነኝ እንደ ክርስቲያን ሆናችሁ ደግሞ ስታስቡት ደግሞ እኔ በክርስቶስ ሆኛለሁ ወይ ከክርስቶስ ጋር ነኝ ወይ የሚለውን ጥያቄ ነው መጀመሪያ መጠየቅ ያለባችሁ። ይህንን ስትጠይቁ አዎ ከክርስቶስ ጋር ከሆናችሁ የእግዚአብሔር ቃል የሚመልስላችሁ አዲስ ፍጥረት እንደሆናችሁ ነው የሚያስረዳችሁ። አዲስ ፍጥረት ማለት ደግሞ በፊት ያልነበረ፣ በፊት ያልኖረ፣ በፊት ያልተመላለሰ በእግዚአብሔር ሐሳብና በእግዚአብሔር ፍቃድ የሆነ በክርስቶስ የተገኘ አዲስን ነገር የምትለማመዱበት ህይወት ውስጥ እንደገባችሁ ነው መጽሐፍ ቅዱስ የሚያስረዳን። ምክንያቱም አሮጌ ነገራችሁ እዛ ጋር ነው የሚያበቃው። ምናልባት በተለያየ ውጣ ውረድ ውስጥ በኃጢአት ሊሆን ይችላል፣ በተለያዩ ኤክስፔሪንስ ውስጥ አልፋችሁ ሊሆን ይችላል። ያችን ታይም ውስጥ ፈታኝ ሰዓትና በጣም ቻሌንጅ ያደረጋችሁን ህይወት ተካፍላችሁ ሊሆን ይችላል። ነገር ግን ወደ ክርስቶስ ዞር ስትሉና ወደ ክርስቶስ በምትመጡበት ሰዓት ላይ በክርስቶስ መሆናችሁ አዲስን ህይወትና አዲስን ማንነት የምታገኙበት ህይወት ውስጥ ትገባላችሁ። ስለዚህ ዛሬ በክርስቶስ ከሆናችሁ አዲስ ፍጥረት ናችሁ፣ አዲስ ህይወት ተካፋዮች ናችሁ። ይህ ማለት እግዚአብሔር የሰጠን ትልቅ እድል ነው። እኛ ዓለምን አንመስልም፣ ከዓለም አልተወለድንም። ዘራችን ዓለማዊ አይደለም። የዓለምን ስበን በዓለም ተወልደን በዓለም የምንኖርበት ሳንሆን በክርስቶስ ተወልደን ክርስቶስን የምናኖርበትና ክርስቶስ በእኛ ህይወት ውስጥ የሚታይበትና ሰማያዊ ህይወትን የምናንጸባርቅበት የአዲስ ህይወት ተካፋይነት ህይወትን የምንኖርበት አዲስ ነገር ውስጥ የገባንበትን ህይወት ማንነታችን ውስጥ አለ። ስለዚህ ዛሬ እናንተ ማናችሁ ብትባሉ አዲስ ፍጥረቶች ናችሁ። አሮጌ ነገራችሁ አልፏል። ይሄ ማለት ማንነታችን ላይ በጣም ተጽዕኖ የሚያደርግብን የእግዚአብሔር ቃል ነው። ስለዚህ ብዙዎች ጥያቄ እኔ ማን ነኝ? እኔ ምንድን ነኝ? ከየት ነው የመጣሁት? ወዴት ነው የሚሄደው? እንዴት ነው የምኖረው? ምንድን ነው የማደርገው? የሚለው ነገር በጠቅላላ እዚህ ውስጥ ይገባና እኔ በክርስቶስ አዲስ ፍጥረት ነኝ፣ አዲስን ኑሮ ልካፈልና አዲስን ኑሮ ልለማመድ የተፈጠርኩ አዲስ ሰው ነኝ ብለን የምንቀበልበትን ማንነት ከእግዚአብሔር ዘንድ አግኝተናል። ሁለተኛው ፖይንት ደግሞ ምንድን ነው? እግዚአብሔር ለእያንዳንዳችን በግላችን ፐርፐዝ አለው፣ ዓላማ አለው። ለእያንዳንዳችን
አሁን ብዙዎቻችን የምናስበው ሳድግ ወይም ከፍ ስል ወይም ትልቅ ሆኜ ወይም ተምር የሆነ ነገር አድርጌ ስደርስ እግዚአብሔር ዓላማውና ፍቃዱን በእኔ ይፈጽማል ብለን እናስብ እንችላለን። ነገር ግን እግዚአብሔር ሰዎችን አርሊ ላይ ገና ልጆች እያሉ ታውቃላችሁ አይደለ? የጳውሎስን ልምምድ ብታዩት፣ የጳውሎስን መልእክት ስታነቡ ገና በእናቴ ማህፀን ሳለው ለየኝ፣ መረጠኝ የሚለውን ነገር እንመለከታለን። ዮሐንስን ስታዩት መጥምቁ ዮሐንስን ስታዩት ገና ሆድ ውስጥ እያለ ነው መንፈስ ቅዱስ የተሞላው። ገና ወደ ምድር እንኳን ሳይገባ የእግዚአብሔር ፐርፐስ በዮሐንስ ሕይወት ውስጥ ገና ሆድ ውስጥ እንዳለ ነው የምንመለከተው። ለምሳሌ የኤርሚያስ መጽሐፍ ምዕራፍ 29 ቁጥር 11 ላይ እናንተ ያለኝ እቅድ እኔ ያውቃለሁ ይላል እግዚአብሔር፣ እቅዱም ፍጻሜ ያማረና ተስፋ የሚሰጣችሁ የሰላም ሐሳብ እንጂ ለክፉ አይደለም ይላል። ስለዚህ እግዚአብሔር በኤርሚያስ ሕይወት ውስጥ አርሊን የተገናኙ ኤርሚያስን ገና ልጅ እያለን ያገኘው እግዚአብሔር የእግዚአብሔር ፐርፐስ በሕይወቱ ሊፈጸም እግዚአብሔር ሲመጣ በልጅነቱ ነው። መጽሐፍ ቅዱስ በጣም ያንግ የሆኑ ልጆችን ነው እግዚአብሔር የተጠቀመባቸው። ገና ቲኔጀር እያሉ ነው እግዚአብሔር የወሰዳቸው። ሳሙኤልን ብትመለከቱ ገና ትንሽ ሆኖ ነው እግዚአብሔር ሲያለማምድ የነበረው። ዳዊትን ብትመለከቱ፣ ዮሴፍን ብትመለከቱ፣ ጌታ ኢየሱስ ክርስቶስን ካያችሁት መቅደስ አካባቢ ላይ ትልልቅ የተማሩ ሰዎች የተባሉትን እዛ አካባቢ የነበሩትን ሰዎች ገና ልጅ በነበረበት ሰዓት ላይ ነው ቻሌንጅ ሲያደርጋቸው የነበረው እና የእግዚአብሔር ዓላማ ስትሞቱ ወይም ደግሞ ትልቅ ሆናችሁ ሸምግላችሁ ወይም ይሄ ጎልማሳ ሆናችሁ ስትደርሱ አይደለም እግዚአብሔር የሚጀምረው በእናንተ ሕይወት ውስጥ ገና እርሊ እያላችሁ ልጆች እያላችሁ እግዚአብሔር አብሯችሁ እያደጋችሁ ስትመጡ ሀሳቡንና የፍቃዱን ሚስጥር እየገለጠላችሁ በሕይወቱ ዓላማውን ሊፈጽምላችሁ ዛሬ ላይ እግዚአብሔር እንደሚሰራ ዛሬ ላይ እግዚአብሔር በሕይወታችሁ እንደሚመላለስ ማመን አለባችሁ። ብዙ ጊዜ የማይመቸኝ ነገር ቤተክርስቲያን ውስጥ እናንተ የወደፊት መሪዎች ናችሁ፣ እናንተ የወደፊት አገልጋዮች ናችሁ፣ ቤተክርስቲያን ተስፋ አላት። እኔ በፍጹም አይመቸኝም ይሄ ቃል። ምክንያቱም ገና ወደፊት አይደለም መሪ መሆነው፣ ወደፊት አይደለም አገልጋይ መሆነው፣ ወደፊት አይደለም የእግዚአብሔርን ሐሳብና ፍቃድ ፐርፐዙን የምኖርበት። ዛሬ ባለኝ ዕድሜ፣ ዛሬ በተፈጠርኩበት፣ ዛሬ በቆምኩበት ሰዓትና ዛሬ በሚባለው ቀን ላይ እግዚአብሔር ፐርፐዝ እንዳለው ከተረዳው፣ ዓላማ እንዳለው ከተረዳው በሕይወቴ እየፈጸምኩ ነው። ስለዚህ ቲኔጀር ሆናችሁ ያላችሁ ልጆች፣ በዚህ አስራ ቤት ውስጥ ያላችሁ ልጆች ገና አይደለም እግዚአብሔር ነገ አይደለም የሚፈጽምባችሁ፣ ወደፊት አይደለም በሕይወታችሁ ዓላማውን እግዚአብሔር በሕይወታችሁ የሚያከናውነው ዛሬ ነው እግዚአብሔር የሚሰራው በሕይወታችሁ። በእያንዳንዳችሁ ሕይወት ውስጥ እግዚአብሔር ዓላማ አለው። ዓላማውን የምትኖሩለት ዛሬ ነው። ስለዚህ ይህን ነገር አትርሱ። ይህንን በደንብ ካወቃችሁ ከተረዳችሁ እግዚአብሔር የሚያስደንቅና የሚያስገርም ነገር በሕይወታችሁ እግዚአብሔር ይፈጽማል። ስለዚህ በእያንዳንዱ በምትሄዱባት እቺ ትንሿ ባላችሁበት በዛች ሕይወት ውስጥ እግዚአብሔር ትልቅ ነገር እንደሚሰራ አምናችሁ ብትመላለሱ እግዚአብሔር በሕይወታችሁ ትልልቅን ነገር ያደርጋል። ያው መጽሐፍ ቅዱስ የሚመሰክርልን ብዙ ሰዎች በዚህ ሕይወት ውስጥ እንደተመላለሱ እናገኛለን። ጢሞቴዎስን ብትመለከቱት እንግዲህ ጢሞቴዎስ ገና ወጣት ልጅ ነው። ነገር ግን የቤተ ክርስቲያን መሪ ነው። የቤተ ክርስቲያን አገልጋይ ነው። ከሱ በታች ያሉትን ሽማግሌዎች ሁሉ ለመምራት ጳውሎስ በሱ በኩል ትእዛዝን እየሰጠ መልእክትን እያስተላለፈ የነበረ ልጅ ነው። ስለዚህ ይህንን የሚከለክላችሁ ነገር የለም፣ እግዚአብሔር በእናንተ ዓላማና ፍቃድ ስላለው። ሶስተኛው ፖይንት ምንድን ነው? በእናንተ ሕይወት ውስጥ ለውጥ ለመደረግ ወይም ለውጥን ለማምጣት ወጣትነታችሁ ቲኔጀር መሆናችሁ መያዝ የለበትም። ምን ማለት ነው? ለውጥ በእናንተ ሕይወት ውስጥ መምጣት ይችላል። ስለዚህ ያ ማንነታችሁ ለውጥ እንዳይመጣ፣ ወጣትነታችሁ ቲኔጀር መሆናችሁ ለውጥ እንዳይመጣ መያዝ የለበትም። ምክንያቱም አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ እንደዚህ ይላል፣ ወጣትነትን ማንም አይናቅ፣ ነገር ግን ለሚያምኑት በንግግር፣ በኑሮ፣ በፍቅር፣ በእምነትና በንጽህና አርአያ ሁንላችሁ ይላል። ስለዚህ ወጣትነት የሚለው ሐሳብ ወጣት ሆኖ የሚኖረው ሕይወትና ወጣት ሆኖ የሚመላለስበት የህይወት ሁኔታ ወጣት ስለሆንኩ ለውጥ ማምጣት አልችልም፣ ወጣት ስለሆንኩ መቀየር አልችልም፣ ወጣት ስለሆንኩ የተለያየ ተጽዕኖ ማምጣት አልችልም የሚለው አስተሳሰብ ጭንቅላትን አያያዝግ፣ አይምሮን ቢዚ አያደርግ። ምክንያቱም በአንተና በአንተ ህይወት ውስጥ ያለ ህይወት አዲስ ነው። ሲቀጥል እግዚአብሔር ፐርፐዝና ዓላማ አለው። አንተ ለውጥ ለማምጣት የምትችል ወጣት ነህ እያለው ነው የሚናገረው ጳውሎስ ለጢሞቴዎስ። ስለዚህ በንግግር፣ በኑሮ፣ በህይወት በመመላለሱ ሁሉ እነዚህ ነገር ምሳሌ ይሁንላቸው። በዚህ ምሳሌ ሆነ ከተገኘክ ትልቁን ሰውዬ ሁሉ ቻሌንጅ ማድረግ የምትችልበት፣ ትልቁን ሰዎች
ማለት ይህ ስፍራ ቦታ ያላቸውን ሁሉ ቻሌንጅ ማድረግ የምትችልበትን ነገር በአንተ ህይወት ማድረግ ትችላለህ። ለውጥ ማምጣት ትችላለህ። ለውጥ መምጣት የሚችለው ወደፊት ተመረቅ አድገህ የሆነ ነገር ደርሰህ ሳይሆን ዛሬ ወጣት ሆነክ በህይወት የምታሳየው ምሳሌነት ብዙዎችን ቻሌንጅ ማድረግ ትችላለህ። ስለዚህ ቲኔጀር ሆናችሁ የምታሳዩት መልካምነት የምታሳዩት ይሄ መልካም የሆነ ኑሮ በንግግራችሁም በአካሄዳችሁም በምታደርጉ በእምነት እንቅስቃሴውም በንጽህናችሁም አርያ በመሆንም በፍቅር የምትመላለሱበት እነዚህ ህይወት ውስጥ ለውጥ ማምጣት የምትችሉበት ታይም ነው። ስለዚህ እኔ ወጣት ነኝ፣ ለውጥ ማምጣት አልችልም፣ እኔ ቲኔጀር ነኝ፣ ነገሮችን መቀየር አልችልም፣ ቤተሰቤን መቀየር አልችልም፣ ትምህርት ቤት ያሉት ጓደኞችን መቀየር አልችልም፣ ቤተክርስቲያን ያለውን አገልግሎት መቀየር አልችልም፣ በቤተክርስቲያን ውስጥ ያለውን ነገር መለወጥ አልችልም የሚለው ድምዳሜ ውስጥ አትግቡ። ምክንያቱም ወጣትነታችሁ ወይም የእድሜ አያያዛችሁ፣ ምክንያቱም በዚህ እድሜ ለውጥ ማምጣት የምትችሉበት አቅም፣ ጸጋ እግዚአብሔርም ከእናንተ ጋር በመሆኑ የሚሰራቸው የሚያደርጋቸው ነገሮች ስላሉ ይሄ ነገር ህይወታችሁን መያዝ የለበትም። ስለዚህ በዚህ እድሜያችሁ ለውጥ ማምጣት እንደምትችሉ መቀበል አለባችሁ። ሶስተኛው ነገር። አራተኛው የምንመለከተው አራተኛው ፖይንታችን ህይወታችን ፈተና አለበት። ስለዚህ በማንኛውም ሰዓት በፈተና ውስጥ እናልፋለን፣ ፈተና ውስጥ እንገባለን። እግዚአብሔር ደግሞ መውጫውን ያዘጋጅልናል። ይህንን አትርሱ። ማለት የሆነ ማንነካ ሰዎች ሆነን የምንኖር ሰዎች አይደለንም። ፈተና ውስጥ እንገባለን። ቴምፕቴሽን አለ፣ ፈተና አለ፣ ቻሌንጅ የሚያደርጉን አለ፣ ከእግዚአብሔር የሚያርቁን የሚጎቱትን የሚስቡን በጣም ዓለም ለእኛ ፊድ የምታደርገን በጣም ብዙ ነገሮች አሉ። በጣም ብዙ ከምናስበው ከምናየው አጠገባችን ካለው በላይ ገና በጣም የሚመጡ ብዙ ነገሮች አሉ። ቻሌንጅ የሚያደርጉ ወደ ፈተና ውስጥ የሚገቡ ወደ ፈተና ውስጥ በጣም ጠልቀን እንድንገባ የሚያስገድዱን ነገሮች አሉ። ነገር ግን ፈተና ውስጥ አንገባም፣ ፈተና ውስጥ እኛ በጭራሽ አንደርስም የሚል እምነት ይዘን ልክ ፈተና ውስጥ ገብተን ከፈተናው ለመውጣት ደግሞ እንደምንቸገር አይነት ህይወት ውስጥ መግባት የለብንም። እግዚአብሔር ከፈተናም እንደሚያወጣን ካለብን ከተለያዩ ጥያቄዎች እንደሚመልስ እንደሚያወጣን እንደሚምረን ይቅር እንደሚለን እንደሚራራልን ከዛ ፈተና ውስጥ አውጥቶ ደግሞ ወደ ተሻለ ህይወት ውስጥ እንደሚከተን ፈተናም እንዳለብን ሁል ጊዜ መቀበልና ማመን አለብን። ይህ ታይም ደግሞ በጣም የምንፈተንበት ሰዓት ነው። በጣም ቻሌንጅ የምንሆንበት ሰዓት ነው። ነገር ግን እግዚአብሔር ደግሞ ከዚህ ፈተና ውስጥ አውጥቶን ወደ ተሻለ ክብር ውስጥ እንደሚከተን ደግሞ መቀበልና ማመን አለብን። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም፣ እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንድትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫውን መንገድ ያዘጋጅላችኋል ይላል። ስለዚህ እግዚአብሔር በዚህ ሰዓት ላይ ልንወጣበትን የምንችልበትን መንገድ ያዘጋጅልናል። ደግሞ የሚመጡብን ፈተናዎች የሚመጡብን ቻሌንጆች ሁሉ ከአቅማችን በላይ አይደሉም። እንደ አቅማችን ነው ቻሌንጅ የምንደረገው። እግዚአብሔር ደግሞ በዚህ ጸንተን እንድንኖር ስለማይፈልግ ከፈተናዎች የሚያወጣንን ከፈተና ውስጥ ጎትቶ ደግሞ የሚስብን ወደ ተሻለ ህይወት ውስጥ የሚከተንን ደግሞ መንገድ እግዚአብሔር ያዘጋጃል። ስለዚህ ፈተና ሁል ጊዜ አለብን። ህይወታችን ውስጥ ፈተና አለብን። ፈተናውን መቀበል አለብን። ድንገት የሆነ ነገር ሲደርስብን ህይወታችን ላይ የሆነ ነገር የሚያመሰቃቀልብን ነገር ውስጥ ስንገባና የሆነ ነገር ዝብርቅርቅ ሲልብን ቶሎ ብለን ወደ እግዚአብሔር ለመመለስ ራሳችንን ስናዘጋጅ እግዚአብሔር ደግሞ መውጫውን ያዘጋጅልን። ልበ ደንዳኖች ስንሆን ነው ብዙ ጊዜ እያመረረን የምንሄደው ወደዛ ነገር ኤክስትሪምሊ የምንሄደው እየጨከንን በቃ ይህንን ባደርገው ያንን እየጨመርኩበት ልጅ ያንን ነገር ደግሞ ሳደርገው ደግሞ ሌላ ነገር ልንጨምር ብለን ልባችንን እያራቀን ስንሄድ ነው ብዙ ጊዜ ልባችን ለመመለስም የሚዘጋው። ነገር ግን ቻሌንጅ አለ፣ ፈተና አለ፣ ብዙ ነገሮች ይመጡብናል። እነዚህ ሰዓት ላይ ግን ሲመጡብን ወደ እግዚአብሔር ለመመለስና ከእግዚአብሔር ጋር የነበረን ነገር ለማደስ ራሳችንን ሬዲ የምናደርግ ከሆነ እግዚአብሔር ወደ ቀደመው ነገር ይመልሰናል። ስለዚህ ፈተና እንዳለ ሁሌ ማሰብ ይጠበቅብናል። አምስተኛው ነገር ደግሞ ይሄንን ነገር ሁሌ በማስተዋል ካልተንቀሳቀስን እንሸወዳለን። ምንድን ነው መሰላችሁ? ምንወዳቸው ጓደኞቻችን አብረው የሚያሳልፉ ከኛ ጋር አብረው ያሉ በተለያየ በትምህርት ቤትም በቸርችም በየትኛው ሰፈርም አካባቢ በምናደርጋቸው የትኛው እንቅስቃሴ ጓደኛ ብለን የምንይዛቸው ሰዎች የእግዚአብሔር አዊነትን ወይም እግዚአብሔርን የሚያውቁና እግዚአብሔርን የሚከተሉ ናቸው ወይስ ዓለምን የሚከተሉና ከዓለም ጋር የተጋቡ ሰዎች ናቸው? የኛ ጓደኞች አካባቢያችን ላይ የተሰበሰቡ ሰዎች ምን አይነት ሰዎች ናቸው የሚለውን ነገር ካልመረጥን ብዙ ጊዜ ከእግዚአብሔር የሚርቅ
ወይም ከእግዚአብሔር የሚለይ ህይወት ውስጥ እንድንገባ ያደርጉናል። ለምሳሌ አንደኛ ቆሮንጦስ ምዕራፍ 15 ቁጥር 33 ላይ እንደዚህ ይላል፣ አትሳቱ፣ መጥፎ ጓደኝነት መልካሙን ጠባይ ያበላሻል ይላል። አያችሁ፣ ነጭ ልብስ ለብሳችሁ የሆነ ቦታ ብትሄዱ ወይም ቆሻሻ መንደር ብትሄዱ ነጭ ሆናችሁበት ነገር ቆሻሻውን መንደር ንጹህ አያደርገው፣ የበለጠ ቆሽሻችሁ እንድትመጡ ነው የሚያደርጋችሁ። ስለዚህ እናንተ ነጭ መሆናችሁ ከምትውሉበት ስፍራ ጋር መመጣጠን አለበት። ስለዚህ ንጽህና የሚያስፈልገው ቦታ ላይ ንጽህና ልብስ ወይም ንጹህ ልብስ ንጽህና ቦታ ላይ መቀመጥ አለበት። ስለዚህ ስፍራችሁ ከምትወዳጇቸውና አብረዋችሁ ከሚኖሩት ጓደኞቻችሁ ጋር ስትኖሩ እነዚህ የምትውሏቸው ሰዎች የእናንተን ባህሪና ማንነት የሚስሉ ከሆነ ኮምፕሊትሊ ከእግዚአብሔር እንድትርቁ ያደርጓቸዋል። ማንነታችሁ ላይም ቀውስ ያመጡባቸዋል። በማንነታችሁም ላይ ጥያቄ እንዲነሳ ያደርጉባቸዋል። ምክንያቱም እነሱ እናንተን የሚሞሏችሁና እነሱ እናንተ ውስጥ የሚከቱት ነገር በጠቅላላ የሚመጣው ከዓለም ነው። ዓለም ደግሞ በክፉ ነው የተያዘችው። ክፉ ደግሞ የሚመራትና የሚያስተዳደራት ዓለም በጎና መልካም የተሻለ ነገር ውስጥ እንድትከታችሁ አታደርጋችሁም። ሁል ጊዜ ከእግዚአብሔር የማራቅን ስራ፣ ከእግዚአብሔር የመለየትን ስራ፣ ከእግዚአብሔር ጋር የማጣላትን ስራ ነው ዓለም የምትሰራው፣ ሴጣንም የሚሰራው። ስለዚህ ጓደኝነት ሁል ጊዜ መመረጥ ያለበት ዋና ነገር ነው። አብሬው ሙሉ ሰውዬ ማን ነው? እንደ እግዚአብሔር አይነት ህይወት ያለው ነው። የእግዚአብሔርን ሐሳብ፣ የእግዚአብሔርን ፍቃድ፣ የእግዚአብሔርን ነገር ለማሰብና እግዚአብሔር የሚለውን ነገር ለመታዘዝ ለማድረግ የሚኖር ሰው ነው ወይ ጓደኛዬ? ወይስ ዓለማዊ ነው ጓደኛዬ? ዓለማዊ ህይወትን እያመጣ እኔ ላይ ይጭነልኛል። ያየውን ነገር አምጥቶ ያወራልኛል። የሰማውን ነገር አምጥቶ ያወራልኛል። የተለያዩ የሚከተላቸውን ፋሽን፣ የሚከተላቸውን ታዋቂ ሰዎች፣ የሚከተላቸውን ፌመስ የሆኑ ነገሮችን እያመጣ እኔ ላይ ሎድ እያደረገብኝ የእሱ ተከታይና የነዛን ሰዎች ህይወት እየተከታተሉ ህይወቴን የማመሰቃቅል ከሆነ ያ ጓደኛዬ እኔን እየሳለኝ ነው። በዛ በሚሳለው ህይወት ውስጥ ሼፕ እያደረገኝ ነው። አይ እኔ ስለዋለሁ፣ ይህንን ሰው ያስተካክለዋለሁ፣ ይህን ሰው ወደ ትክክለኛው መንገድ አመጣዋለሁ ካልን ይሄ የሚጠቅመው ወንጌልን ለመመስከር ነው የሚጠቅመው እንጂ ወዳጅነትን፣ ጓደኝነትን፣ አብሮ የመኖርን ጓደኝነት ሲባል በጣም ከባድ ነው። ስለዚህ አብሮ ነገር ማወራለትን ምነግረውን ከሱ ጋር አብሬ ሼር ማደርገውን ፕራይቬት ነገርን ሁሉ ይሄ ሰውዬ እንደ እግዚአብሔር ነገር እያስተናገድ ህይወቴን ይመርዋል የሚለውን ነገር ጥያቄ ውስጥ ማስገባት አለባችሁ። ይህንን ካደረጋችሁ ትክክለኛ የሆነ አቋም ውስጥ ትገባላችሁ። ብዙ ጊዜ በዚህ እድሜ ውስጥ ያላችሁ ልጆች የምትሸወዱት በጓደኞቻችሁ ነው። በዚህ እድሜ ክልል ውስጥ ያላችሁ ልጆች የምትታለሉት በጓደኞቻችሁ ናችሁ። ጓደኞቻችሁ ተጽዕኖ ስለሚያደርጉባችሁ አንተ ፋራነሽ፣ አንቺ ፋራነሽ፣ አልባነንሽም፣ አልነቃሽም በተለያዩ ንግግሮች ተጽዕኖ ስለሚያደርጉባችሁ ያንን ለመሸሽ ወይም ያንን ነገር በህይወታችሁ እንዳይመጣ ከመፍራት አንጻር ወደዚህኛው ህይወት ውስጥ ትጋባላችሁ። ከዛ ትጣፋላችሁ። ከዛ ማይሆን ህይወት ውስጥ ትገባላችሁ። ገባችሁ? ስለዚህ እናንተ አዲስ ፍጥረት ናችሁ። አስቀድሜ እንደነገርኳችሁ አዲስ ፍጥረት ስለሆናችሁ አትግባቡም። በመንፈስም አትግባቡም፣ በኑሮም አትግባቡም፣ በህይወትም አትግባቡም። ምክንያቱም እነሱ የእናንተን ህይወት እያዩ ግራ ይጋባሉ እንጂ እናንተ የእነሱን ህይወት እያያችሁ ግራ አትጋቡ። ምክንያቱም እግዚአብሔር እንደዚህ ነው ያደረገን፣ ዩኒክ ነው ያደረገን። ታውቃላችሁ አይደለ? ቅድስና ማለት መቀደስ ማለት ዩኒክ መሆን ነው። እንደ እግዚአብሔር አይነት ህይወትን መኖር ማለት ነው። ዩኒክ ነው እግዚአብሔር። አማልክትን አይመስልም፣ ሌላ ፍጥረትን አይመስልም። እግዚአብሔር ብቻ ዩኒክ አምላክ ነው። ስለዚህ ቅዱስ ነው ሲባል እግዚአብሔር ዩኒክ ነው፣ ብቸኛ ማለት ነው፣ መሳይ የለውም ማለት ነው። ስለዚህ ቅዱሳን ሲባል ምን ማለት ነው? ዩኒክ ናችሁ፣ ዓለምን አትመስሉም፣ ያኛውን ክፉ ዓለምን አትመስሉም፣ ይህንን በኃጢአት የተበከለውና በኃጢአት የተጨማለቀውን ዓለምን አትመስሉም፣ እናንተ ዩኒክ ናችሁ ሲባል እነዚህ በዓለም ያሉ ሰዎች እናንተ ሲመለከቷችሁ ልዩ ፍጥረት አድርገው ነው የሚመለከቷችሁ። ካያችሁ የሆነ ነገር አላደርግም፣ የሆነ ነገር አልሰራም፣ የሆነ ነገር አልፈጽምም ስትላችሁ እናንተ ማን ናችሁ? ምንድን ናችሁ የሚለው ጥያቄ ነው የሚፈጥረባችሁ። እናንተ ማን ስለሆናችሁ ነው የማታደርጉት የሚለው ነገር በህይወታችሁ ይፈጸማል። ያ ምንድን ነው? የእናንተ ማንነታችሁ የሚያመጣው ተጽዕኖ ነው። ስለዚህ ጓደኛን መምረጥ ወሳኝነት ነው። ስድስተኛው ልናደርግ የሚገባ ነገር ምንድን ነው? ዴይሊ ከእግዚአብሔር ቃል ጋር ጊዜያችሁን ማሳለፍ። መዝሙረ ዳዊት ምዕራፍ 119 105 ላይ ሕግ ለእግሬ መብራት ለመንገዴም ብርሃን ይላል። ስለዚህ የምትሄዱበት ፓዝ አለ፣ የህይወት መንገድ አለ፣ የህይወት እንቅስቃሴ አለ። ለዚህ ህይወታችሁ ብርሃን የሚሆንላችሁ በጨለማው ዓለም ውስጥ ስትሄዱ፣ በፍለጋ ውስጥ ስትንቀሳቀሱ እንደ መብራት የሚያገለግላችሁ የእግዚአብሔር ቃል ነው።
ዛሬ ምን የማስተምራችሁ ምነግራችሁ እስካሁንም የዘረዘርኳቸው ነገሮች ሁሉ ከእግዚአብሔር ቃል ተነስቼ ነው። ስለዚህ ህይወታችሁን፣ አላማችሁን፣ ማንነታችሁን፣ ምንነታችሁን ወዴት መሄድ እንዳለባችሁ በህይወታችሁ የት ጋር ስኬታማ እንድትሆኑ የትኛው ሰው መሆን እንዳለባችሁና ማንን መከተል እንዳለባችሁ የሚያስረዳን የእግዚአብሔር ቃል ነው። የእግዚአብሔርን ቃል ዕለት ዕለት ስታነቡና ዕለት ዕለት በዚህ ቃል ህይወታችሁን ስትመሩ ስታስተዳድሩበት የእግዚአብሔር ቃል አይምሯችሁ ሲቀመጥ ስትታዘዙ ስታደርጉት ምን ያደርጋችኋል? መብራት ይሆንላችኋል። ስለዚህ እናንተ በጨለማ አይደላችሁ፣ በብርሃን ነው የምትመላለሱት። የሚቸግራችሁ፣ ግራ የሚያጋባችሁ፣ የሚያወሳስብባችሁ ነገር የለም በህይወታችሁ። የእግዚአብሔርን ቃል ትተን ዞር ስንል ነው ብዙ ጊዜ ጥያቄዎች ይመጡና እነዚህ ጥያቄዎች አጣብቂኝ ውስጥ ይከትናል። ነገር ግን የእግዚአብሔርን ቃል ምናነብ ምናጠና ከሆነ መልስ አለን። ለሚጠይቀን ሰው ሁሉ መልስ አለን። ለሳይንስ መልስ አለን፣ ለቴክኖሎጂ መልስ አለን፣ ለፍልስፍና መልስ አለን፣ ለመንፈሳዊ ህይወት መልስ አለን፣ ለሃይማኖት መልስ አለን፣ ለህይወት መልስ አለን፣ ለሞት መልስ አለን፣ ከሞት በኋላው ባሻገር ስላለው ህይወት መልስ አለን። እጅግ በጣም ብዙ መልስ አለን። ዓለም መልስ የላቸውም ብላ ያስቀመጠቻቸውን ጥያቄዎች እኛ ከእግዚአብሔር ቃል ተነስተን መመለስ የምንችልበትን አቅምና እውቀት እናገኛለን። ስለዚህ በህይወታችን የእግዚአብሔርን ቃል ዴሊ ስናነበው ምን እናገኛለን? ብዙዎች የሚጠይቁትን ጥያቄ ለእኛ ጥያቄ አይደለም። ብዙዎች የሚያጨቃጭቃቸውና ግራ ላጋባቸውና ይሄ ከባድ ሆኖ ለታያቸው ነገር ሁሉ እኛ ጋር ስትመጡ መልሷ ቀላል ትሆናለች። ምክንያቱም መንፈሳዊ ነገር የምንረዳው በእምነት ነው። የእግዚአብሔርን ነገር እግዚአብሔር አለ እንኳን የሚለውን መልስ ለመመለስ በእምነት የምንቀበለው ስለሆነ እምነት የምናገኝበት ደግሞ የእግዚአብሔርን ቃል በማንበብ የሚገኝ ህይወቱ ስንመላለስ ነው። ስለዚህ የእግዚአብሔርን ቃል ማንበብ በጣም ወሳኝነት አለው። ከተማራችሁ የተወሰነ ደረጃ ለማንበብ ብቁ ከሆናችሁ ሁል ጊዜ ሳትሰንፉ በተቻላችሁ አቅም ዝም ብላችሁ ስታነቡት አይምሯችሁ ይመዘግቧል፣ አይምሯችሁ ውስጥ ይቀመጣል። ከዛ ወደ መንፈሳችሁ ውስጥ ይገባል። የሆነ ሰዓት ላይ ትዝ ይላችኋል፣ ይወጣል ከእናንተ ውስጥ። የሆነ ሰዓት ላይ ያንን ነገር ስታሰላስሉት እየሰፋላችሁ ይሄዳል። የሆነ ሰዓት ላይ በምትጠየቁበት ሰዓት ላይ ይህንን የተጠየቀውን ጥያቄ ለመመለስ ስትዘጋጁ አይምሯችሁ ላይ ያነበባችሁት ከዚህ ቀደም የተዘጋጃችሁበት ከዚህ ቀደም አይምሯችሁ ውስጥ ስቶር የተደረገው ነገር ይወጣል። መቼ ነው ያነበብኩት? መቼ ነው የቃልን ውስጥ የነበረው የሚለው ነገር የዛኔ ትዝ ይላችኋል። ከዛ ደግሞ መንፈስ ቅዱስ አብሯችሁ ስላለ ቃሉን የምትናገሩበትን ጥበብ፣ ቃሉን የምታወሩበትን አቅም አብሯችሁ ስለሚኖር ይሰጣችኋል፣ ያብራራላችኋል፣ ይገልጽላችኋል። ይሄ የእናንተ መዘጋጀት እንጂ እግዚአብሔር እናንተ ጋር ሆኖ ለመመለስ ሁሌ ፈቃደኛ ነው። ስለዚህ እግዚአብሔርን ማንበብ ወሳኝነት አለው። የመጨረሻውና ሰባተኛው ምንድን ነው የምናደርገው? መርሳት የሌለባችሁ ጌታ ኢየሱስ ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር ነው። በቃ ይህንን አትርሱት። ደከማችሁም በረታችሁም፣ ተሳካላችሁም አልተሳካላችሁም፣ ጻድቅም ሆናችሁ ኃጢአተኛም ሆናችሁ በማንኛውም የህይወት ውጣ ውረድ እንቅስቃሴ ውስጥ እየተመላለሳችሁ እንኳን ብትሆኑ ኢየሱስ ከእናንተ ጋር ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ቃል ገብቶልናል። ይህን የምናገኘው ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሏል። ለዛውም ደግሞ ሁል ጊዜ ከእናንተ ጋር ነኝ ሲል እዚህ ጋር አይደለም ያለው፣ ወይም እዚህ ጋር አይደለም፣ እናንተ ውስጣችን ውስጥ ነው ያለው። በመንፈሱ አማካኝነት ከኛ ጋር ነው። በመንፈስ ቅዱስ አማካኝነት ጌታ ኢየሱስ ክርስቶስ ከኛ ጋር ነው። ብቻችንን አልተሆነም፣ ወላጅ አልባ አላደረገንም። በዚች ዝብርቅርቅ በሆነችው ዓለምና አስጨናቂ በሆነችው ዓለም ውስጥ ግራ በምታጋባው ዓለም ውስጥ ብቻችንን አልተሆነም። ታውቃላችሁ አይደለ? ዮሐንስ ወንጌል ምዕራፍ 14 ላይ ምዕራፍ 13 ላይ እያለ 15 16 እያለ በጣም ብዙ እያብራራ እየነገራችሁ የነበረው ነገር ምንድነው? እኔ ብሄድ ይሻላችኋል፣ እኔ እዛ ሄጄ መኖሪያ ስፍራ አዘጋጅላችኋለሁ፣ ዳግመኛ መጥቼ ወስዳችኋለሁ፣ ወላጅ እንደሌላቸው ልጆች አልተዋችሁም እያለ ብዙ ያጽናናቸው ነበር። እና ያው የተረዱት አይመስልም ደቀ መዛሙርቶቹ። ነገር ግን ይሄ እውነተኛ ተስፋ ነው። ስፍራ ሊያዘጋጅልን ሄዷል ጌታ ኢየሱስ። ዳግመኛ መጥቶ ይወስደናል። እስከዛው ድረስ ግን ከኛ ጋር ሊኖር የተሰጠን የተስፋው መንፈስ አለ። መንፈስ ቅዱስ እኛ ውስጥ አለ። በድካማችን ሊያበረታን፣ በስኬታችን አብሮ ሊሆን፣ በማንኛውም በደከምንበት፣ በበረታንበት፣ ባሸነፍንበት፣ በተሸነፍንበት የህይወት እንቅስቃሴ ውስጥ አብሮን አለ። ስለዚህ እኛን ወደ እውነት ሊመራን፣ ሊያስተምረን፣ ሊመክረን፣ ሊገጽጸን፣ ሊያቀናን ከኛ ጋር ያለ ጌታ አለ። ስለዚህ ኢየሱስ ከኛ ጋር እንዳለ የሚያምን ሰው ከሱ ጋር እንደሆንን መረዳት በጣም ቀላል ነገር ነው። ኢየሱስ ከኔ ጋር አለ ብላችሁ ስታምኑ መኖሩን ታረጋግጣላችሁ። አያችሁ፣ ያለ እምነት አትኖሩ። እምነተ ቢስ አይደላችሁም፣ ተስፋ ቢስ አይደላችሁም።
ኢየሱስ ከእናንተ ጋር ነው። ኢየሱስ የእድሜ ክልል አይወስነውም። በሁላችንም ህይወት ውስጥ ዓላማ እንዳለው እንደነገርኳችሁ መኖሩም እርግጠኛ ነው። የእግዚአብሔር ቃል ይህንን ያረጋግጥልናል። በእናንተ ውስጥ መተን እንኖራለን። ቃሎች በእናንተ ውስጥ ቢኖሩ እኛም በእናንተ ውስጥ መተን እንኖራለን ያለው ተስፋ የተናገረልን ጌታ ኢየሱስ ክርስቶስ ነው። ስለዚህ እኛ በዓለም ውስጥ እንዳሉ ሰዎች አይደለንም። ህይወታችን ዓለም ውስጥ እንዳሉ ሰዎች አይደለንም የምንንቀሳቀሱ። ምክንያቱም በዓለም ውስጥ ያሉ ሰዎች፣ በዓለም ውስጥ የሚንቀሳቀሱ ሰዎች የዚህ ዓለምን አለቃ መንፈስ ፍቃድ እያደረጉ የሚኖሩ ሰዎች ናቸው። ወይም የክፉን የሴጣንን ዓላማና ፍቃድ ወይም ደግሞ የስጋ ምኞታቸውንና የስጋ አምሮታቸውን እየፈጸሙ ከእግዚአብሔር ርቆ ያሉ ሰዎች ብዙዎች ናቸው። ስለዚህ ማን ነው የሚገዛቸው? ዲያብሎስ ነው። ማን የሚገዛቸው? ሉሲፈር ነው። ውስጣቸው ገብቶ የሚያንቀሳቅሳቸው አጋንንት ነው። ስለዚህ የሚመራቸው የሚያስተዳድራቸው በአጋንንት መንፈስ ነው የሚንቀሳቀሱት። ነገር ግን እኛ ውስጥ ያለው ቅዱሱ መንፈስ በእግዚአብሔር ልጅ በማመን የሚገኘውን ሕይወት ተካፋዮች ስንሆን እኛ ውስጥ በቅድስና ውስጥ ከቶን ራሱን በእኛ ውስጥ እንዲኖር የፈቀደው ጌታ ኢየሱስ በመንፈሱ አማካኝነት በእኛ ሕይወት ውስጥ ይመላለሳል። ስለዚህ ሁል ጊዜ ተስፋ ስትቆርጡ፣ ሲደክማችሁ፣ ስትዝሉ፣ የሆነ አይምሯችሁን የሚመርዝ ነገር ሲመጣባችሁ፣ በተለያየ ተጽዕኖ ውስጥ ወድቃችሁ ያ ነገር ግራ ሲያጋባችሁ መርሳት የሌለባችሁ ኢየሱስ ከእናንተ ጋር እንደሆነ አትርሱ። ያጽናናችኋል፣ ያበረታችኋል፣ ካላችሁበት ነገር ያወጣችኋል። እውነት ጌታ ከኔ ጋር አለ ወይ ብላችሁ የምትጠይቁ ልጆች አሁን በዚህ ሰዓት ላይም ካላችሁ በእውነት እናንተ በክርስቶስ ከሆናችሁ ክርስቶስ በእናንተ ውስጥ አለ። በክርስቶስ ካልሆናችሁ ነው ክርስቶስ በእናንተ ውስጥ የሌለው። ስለዚህ አስቀድማችሁ እግዚአብሔር በእናንተ ሕይወት ውስጥ ሊፈጽሙ ያለውን ሕይወት ተካፋይነት ካገኛችሁ፣ ኢየሱስ ክርስቶስ የሕይወታችሁ አዳኝ እንደሆነ ካመናችሁ፣ ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠው ብቸኛና እውነተኛ መንገድና እውነት ሕይወት እንደሆነ ከተቀበላችሁ፣ ኢየሱስ ክርስቶስ አዳኛችሁ፣ ኃጢአታችሁን የሚያነጻላችሁ፣ የደሙ ጉልበት ሕይወታችሁን የሚቀይርና በደላችሁና ኃጢአታችሁ ነፃ አድርጎ ወደ አዲስ ሕይወት እንደሚከታችሁ ካመናችሁ እናንተ የክርስቶስ ናችሁ። ክርስቶስ ደግሞ በእናንተ ውስጥ ይኖራል። ይሄ እግዚአብሔር የሰጠን ህይወት ነው። ስለዚህ ይህንን መልእክት የምትሰሙ ይህንን ቪዲዮ እያያችሁ ያላችሁ ቲኔጀሮች፣ ታዳጊዎች እነዚህን 7 ነገሮች በደንብ አስቧቸው። ህይወታችሁ ወደ ተሻለ ነገር ይከቱላችኋል። አሁን ካለው ሲስተም፣ አሁን ካለው ዓለም ከምትሰጣችሁ፣ ዓለም ከምትመግባችሁ፣ ትምህርት ቤት ከሚመግባችሁ፣ የትምህርቱ ስርዓት ከሚመግባችሁ፣ እየመጣ ያለው ቴክኖሎጂ የሚመግባችሁ፣ ዓለም ውስጥ ያለው ፍልስፍና፣ ዓለም ውስጥ ያለው የአኗኗር ዘይቤ የሚመግባችሁን ነገር ሁሉ እንደ እግዚአብሔር ቃል ነው ወይ? የእግዚአብሔር ቃል ያዘናሉ? የእግዚአብሔር ቃል እንደዚህ ነው የሚያስተምረው የሚለውን በደንብ አስቡበት። በደንብ ደግሞ አይኖቻችሁን ከፍታችሁ ያላችሁበትን ህይወት ተመልክታችሁ አሁን ያላችሁበትን ህይወት ተጸይፋችሁ አሁን ያላችሁበትን ህይወት ያንን ህይወት ትታችሁ አዲስ ወደሆነው ህይወት እንድትመጡ ዛሬም እግዚአብሔር እናንተን ይጠራችኋል፣ እናንተን ይጋብዛችኋል። ያኛው ዓለም የምትሰጣችሁና ዓለም ውስጥ የተመደበውን ስራ ትታችሁ አዲስ የሆነ ማንነት ውስጥ የምትገቡበት አዲስ ማንነት የምታገኙበትን በክርስቶስ ሞትና ትንሣኤ ኢየሱስ በመሞቱና በመነሳቱ የተገኘውን አዲስ ህይወት ተስፋ ተካፋዮች እንድትሆኑ እግዚአብሔር ዛሬም እድልን እየሰጠን ነው። ስለዚህ እድሜያችንን ሲጨምርልን ዛሬም በዚህ እድሜ ክልል ውስጥ ተገኝተን ነገር ለመኖር የምናስብ ነገር ለመኖር ወደ ተሻለ ነገር ውስጥ ለመግባት የተሻለ ነገር ውስጥ ለመሄድ የምንሯሯጥ ወጣቶች ዛሬም እግዚአብሔር እናንተን እየጠበቃችሁ ነው። ዓላማውን ሊፈጽምባችሁ፣ ዓላማ ያለው ህይወት እንድትኖሩ፣ ማን መሆናችሁን እንድታውቁ፣ እንዴት መኖር እንዳለባችሁ እንድትገነዘቡና ትክክለኛውና ሚኒንግ ያለው ደስ የሚያሰኝ እረፍት ያለው ሰላም ያለው ደስታ ያለውን ህይወት እንድትካፈሉ እግዚአብሔር ዛሬም እናንተን ይጠራችኋል። ለዚህ ነው እነዚህን ነገሮች ያነሳውላችሁ። ስለዚህ ይህ ቪዲዮ ከተመቻችሁ እስካሁን ድረስ እየተከታተላችሁኝ ከሆናችሁ ሳብስክራይብ ካላረጋችሁ አድርጉ፣ ላይክ አድርጉ፣ ሼር አድርጉት። ለብዙ ቲኔጀሮች ይህንን መልእክት እንዲሰሙት ሼር አድርጉት። ሰላም ቆዩ።